በ194ኛው ዓመተ ሂጅራ ሙሐመድ ኢብን እስማኤል አልቡኻሪ በቡኻራ ከተማ ተወለደ። ቡኻራ ደግሞ ከኹስራን ከተሞች አንዷ ነበረች። አባቱ ደግሞ ባለው እውቀት ታዋቂ ነበር። አባቱም ብዙም በሐያት አልቆየም ነበር። የሞተውም ገና በወጣትነቱ ነበር። ከሚስቱም 2 ልጆች ነበሩት። እነርሱም አህመድ እና ሙሐመድ የተባሉ ልጆች ነበሩት። በሰዓቱ ሀገራቸው በሱቆችና በመስጊዶች ብዛት የታወቀች ነበረች። ከተማውም በዓሊሞች ብዛትና በሀብት ያማረች ነበረች። ነገር ግን የቡኻሪ ቤት በአባቱ ሞት ምክንያት በሐዘን የተዋጠ ነበር። ከባድ የሆነ ህይወትን የሚያሳልፉ ነበር። የቲም ልጅ ብቸኛ እናት ሆነው ህይወት ለነርሱ ቀላል አልነበረችም። ነገር ግን አላህ አዘወጀል ለዚህ ህፃን ልጅ ትልቅ እድልና ኃላፊነት አዘጋጅቶለት ነበር። ካለፈበትም ትልቅ ችግሮች መካከል አንዱ ሙሐመድ አልቡኻሪ አይኑ ማየት አቁሞ ነበር። በመጀመሪያም እናቱ አስተውላ ነበር። ልጇ እንደቀድሞ አይኑ አስተካክሎ ማየት እንዳቆመ አስተውላ ነበር። ልጇ ግድግዳዎች ጋር መጋጨት፣ ብዙውን ጊዜ ጉድጓድ ውስጥ መግባት፣ መደነባበር፣ እየሄደ ዝም ብሎ መውደቅ ጀመረ። ድሮ ካለበት ከማየት እይታው እንደቀነሰ አወቀች። ነገር ግን አንድ ቀን መጣ። ሙሉ ለሙሉ እይታውን ቡኻሪ አጣ።